አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንሰራው በጣጥስ አሲዳ ነው። ላይክ ማድረጋችሁን አትርሱ። ተከታተሉ እስከ መጨረሻ። እዚህ ጋር ድንችን እየቀቀል፣ እዚህ ጋር ደግሞ ዱቄትን እየቆላሁ ነው። እስከ ቡዜ የሆነብኝ ድረስ አምሰዋለሁ። በደንብ ሳይጓጉለባችሁ ቁሉት። በኋላ በወፊ ተመጣጣ። እዚህ ጋር ደግሞ በሌላ ድስት ስኳር እቆላለሁ። እስከ መጨረሻው ተከታተሉ። 2 ፍንጃል አድርጌያለሁ። የዳዋ ፍንጃል 3 መፍላት ያለባቸው ዱቄት ነው። ጨርሻለሁ። ቅድም የቀቀልኩት ድንች አሁን ሀላጥ ላይ ላረግ። ፊታችሁ ተጠንቀቁ። በዚህ መልኩ ስኳሬን ቆልቼ ጨርሻለሁ። የፈላ ውሃ አቅርቤያለሁ። ልጣጩን ጨራርሼ ማኪና ውስጥ አድርጌያለሁ። በጣጥስ ሄደዋል። አሁን ፈጫዋለሁ። ተመልከቱ። መሻላችሁ ስለሚመስለው ፈጭቼ ጨርሻለሁ። ዱቄቱ የጓጎለ እንዳይባባችሁ ምንም የጓጎለ ነገር የለም። እንደዚህ አድርጌ ጨርሻለሁ። ይህ በዚህ መልኩ አርጋለሁ። እንዳይጓጎለባችሁ ቀዝቃዛ ውሃ ይኸው ዱቄቴን እንደዚህ አድርጌ በጥቻለሁ። ሁለተኛ ጤፍ ነው የሚመስለው ከረሩ። ይህ የድንች ሄልዋ በጣጥስ ሄልዋ እንደዚህ ፈጭቼ ስኳር እንደዚህ ቆልቼ አዘጋጅቻለሁ። ከዛ በመጀመሪያ ማረገው ዱቄቴ ነው። ተባረክ ረህማን። ከዛ በጣጥስ ሄልዋ ያዘጋጀሁ እጃችሁን ሳታሳንሱት እንዳይጓጉል በሉት አስሉት። ከዛ ደግሞ ትንሽ ይዛፈራል። ተጋቢ ነው አይመስልም? እንዴት አባቶ ሲያምር! ይህን ያስኩት ደግሞ ማንኛውም ብዬ ነው። ይህም በመስሉ እንዳይጓጉልብኝ ጊዜ ተጠንቅቄ ነው ያዘጋጀ። እዛ እንደዋላ ይስተራል ይመቻል እኮ ዛማ ይመች ነበር። ያኔ ጋር ሳምንት 15 ቀን ቢት ራሱ ሁሉ መኪና ይችላል። የነገራችን ለሻንጣ ምናምን የሚገባከው ግማሽና ተይዛኮ እንዳለበት ይገላል ነው።